ከውቅሮ ወደ ገራልታ ተራሮች መሄጃ መንገድ 16 ኪሎ ሜትር ራቅ ብሎ ይገኛል። በዮዲት ጉዲት ጊዜ ውስጡ ትንሽ ጉዳት ቢደርስበትም እጅግ ውብና ታሪካዊ ቦታ ነው። ቀጣይ ጉዟችንን ያደረግነው ወደ አክሱም ጽዮን ነበር። በዛውም የትግራይን ውብ ከተሞች ለማየት ችለናል። ተንቤንን አይተናል። ሁሉም ቦታዎች ላይ የሚያሳዩን ፍቅር፣ አክብሮትና መስተንግዶ እዛው ቆዩ ያሰኛል። እኛ ግን ታይም ስላልነበረን ዞር ዞር ያልን በጥቂቱ ነበር ያየነው። አድዋንም ከሩቅ ነበር ማየት ይቻላል። እንግዲህ በዚህ ሁኔታ ተጉዘን ዞረን አይተን ሳንጠግብ አክሱም ደረስን። ቦታው እንዴት እንደሚያምር ልነግራችሁ አልችልም። ከዛ የአክሱም ሐውልቶችና አክሱም ጽዮን እንደዚህ ቅርብ ላይ ቅርብ እንደሆነ አላወኩም ነበር። የሚገርመው ነገር ከዛም ወደ ውስጥ ገባን። እንዴት እንደሚያምር ቤተክርስቲያኑ። ከዛም እዚህ አረፍ ብለን የአክሱም ሐውልቶችን ለማየት ወጣን። በጣም ጎበዝ አስጎብኚ ነበር የነበረ። ከዛ ቦታውን ተቆጥቶ መጣና እዚህ ነው አልሙቶ ቆርጦ ዲዛይን አስወጥቶ እና ቅድም ቤት እንደገለጽኩት በ5ኛው ክፍለ ዘመን እንደ ጨረቃ እንዳዋላ ነሽ ማለት ነው። ብዙ ታሪኮችን ሰማን፣ በደንብ ጎበኛን። ከዛ የአክሱም ሚውዚየም ነበረ። እዛ ግን ካሜራ ማስገባት ስለማይቻል ለእናንተ ለማሳየት አልቻልኩም። ወደ 3000 ዓመት አስቆጥረዋል። የድሮች ሳንቲሞች፣ ሽክሎች፣ ዶክተሮች፣ የተለያዩ ቢታብጦች ግን ከዚህ ወጥቶ ነው ወደ ሙዚየም የገቡት። እና አክሱም 5% ብቻ ነው የተቆጠረው። ለነበረን ጥሩ ቆይታ ላሳለፍነው ቆንጆ ጊዜ ሁሉንም እያመሰገንን የመጨረሻ ጉዟችንን ወደ ሽሬ ያርገናል። እንግዲህ በትግራይ የነበረኝ ቆይታ ይሄንን ይመስል ነበር።